ዛሬ በማረፍ ላይ ነበሩ። ዛሬ ቀኑ እሑድ ነው እና አንድ ሀሳብ ትዝ አለኝ። ጆሮአችሁን ድፈኑት፣ በቃ ምንም አይመጣባችሁም። ለምን እንደዚህ እንዳልኳችሁ ልንገራችሁ። ጆሮአችሁን ደፍናችሁት ለራሳችሁ የምትነግሩትን ነገር መወሰን አለባችሁ። ያ ማለት የምትመርጡትን ነገር የምታስገቡትን ነገር መምረጥ ማለት ነው። ቆይ አንድ ነገር ላድርግ። ድምጼ እየተሰማ አይመስለኝም። አሁን ሳይሰማ አይቀርም እና ምንድነው ጆሮአችሁን ድፈኑት። አእምሮአችሁ መስማት ያለበት ድምጽ ከውጭ ወደ ውስጥ አይደለም፣ ከውስጥ ወደ ውጭ ነው። የምታስቡትን ማንኛውም ነገር ትክክል መስሎ እስከተሰማችሁ ድረስ ለማድረግ ወኔ ሊኖራችሁ ይገባል። ምን እያደረጋችሁ ነው ጨዋታው ያለ? ሀሳብ ብቻ ነው ወይስ የምትፈልጉትን ነገር እያደረጋችሁ? ይህን አይነት ማንነት ከሌላችሁ በህይወታችሁ ደስተኛ፣ ስኬታማ፣ የምትፈልጉትን ነገር የሚያደርግ አይነት ሰው ለመሆን በጣም የሚያስቸግራችሁ። ምክንያቱም በጣም ብዙ ተጽዕኖ ያለባችሁ አይነት ሰዎች እንደሆናችሁ ይረዳሉ፣ ይገባኛል። ሁላችንም እንደዛ ስለነበርን ስለሆነም ግን ምን ያክል ከሰዎች አይደለም ከራሳችሁ ጋር ምን ያክል እየታገላችሁ፣ ምን ያክል ባረገው ኑሮ የሚለውን ነገር እያደረጋችሁት ነው? ምን ያክል ከጸጸት ነፃ ናችሁ? ይህን ጥያቄ መልስ እንድትሰጡኝ እፈልጋለሁ። ተረዳኛ? ለምንም ነገር ጊዜው አሁን በቃ ከአሁን የተሻለ ጊዜ የለም። ይመቻችሁ። ሰብስክራይብ ማድረጋችሁ እንዳትረሱ።